ሀይ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ሰላም። እንዴት ናችሁ? ደህና ነኝ። እኔ ባዚ እባላለሁ ታውቃላችሁ በቻናሌ እና ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን። ዛሬ የሆነ በቃ ዩቱቤን ሊያሳድግ ምናምን ብዬ አስባለሁ እላችኋለሁ። ነገራችን የዛሬ ዩቱቤ ዋርኒንግ ሰጥቶኛል። ከፈጣሪ ጋራ በነገራችን ያስተካከላለሁ ብዬ አሰብኩ ነው። እና ቤተሰቦቼ አበረታቱኝና ፕሌስ ዩቱቤ አይደግልኝ እና አዲስ ሀሳቦች አዲስ ትምህርቶች ያመጣለሁ እና ፈጣሪ ብሎ ከእንትን ካይልልኝ ከተስተካከለልኝ እላችኋለሁ ውዶቼ። ስለዚህ አበረታቱኝ፣ አጠንክሩኝ፣ አይዞሽ በሉኝ ከጎኔ እና እንደዚህ እላችኋለሁ ቤተሰቦቼ። በተረፈ ደህና ናችሁ? አለሁ እግዚአብሔር ይመስገን። ስለዚህ አበረታቱኝ እሺ ቤተሰቦች ፕሌስ። ዩቱቤ ሊዘጋ ነው፣ እንዳይዘጋኝ ደግሞ ጸሎት አደርጋለሁ እላችኋለሁ ቤተሰቦች። እናንተም ስላላችሁ ዩቱቤም አይዘጋም እና ዛሬ ነው የመጣው እላችኋለሁ። በቪዲዮ ዛሬ ነው የመጣሁት። ድፍረቴ ማለቴ ከዚህ በፊት ቪዲዮ ቀርሼ አላውቅም፣ ቪዲዮ ለቅቄ አላውቅም እንደዚህ ማለት ነው። እና ስለዚህ አዲስ ነኝ። ይሄንም አዲስ አይደለም ለዩቱብ እላችኋለሁ ቤተሰቦቼ፣ ጓደኞቼ፣ ሁሉም ፋሚሊዎቼ ፕሊዝ አበረታቱኝ እና ዩቱቤ እንዳይዘጋኝ ፕሊዝ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በጣም ነው የሚያመሰግናቸው ቤተሰቦቼ። ከዛ በኋላ ደግሞ ጥሩ አዲስ በቃ በትምህርት በጥሩ ነገር እንደሚለቅ እንደዚህ ቪዲዮ እንደሚሰራ ተስፋ አደርጋለሁ። እና እንደዛ ያላችሁ ለቤተሰቦቼ በጣም ነው የሚያመሰግነው። ከዚህ በኋላ ደግሞ ስለ ቢዝነስ፣ ስለ ብዙ ነገር፣ ስለ ስራ በቃ አለ አይደል፣ በተለይ ስደት ያሉ ልጆች ሀገራቸው ገብቶ ምን እንደሚሰሩ እንዴት እንደሚሰሩ እና ምን እንሰራለን ብሎ ብዙ የሚያስቡም አለው። እኛም ደግሞ አለን። በነገራችን ሀገራችን ገብተን ምን እንሰራለን የሚለው ብዙ አለው። ሀገራችን ከገባን ደግሞ ብዙ የምንሰራ ስራ አለን። የሰው ሀገር ብቻ አይደለም ስደት ደግሞ በጣም የሚያስጠላና የሚደበር የሚያደክም የሚሰለች ነገር ስለሆነ ሀገራችንን ገብተን ብንሰራ በጣም በእውነት ሀገራችንን ገብተን ብንሰራ በጣም ውጤታማ እንሆናለን። በጣም ደስ የሚለው ነገር ነው። ሀገራችንን ስራ ሞልቷል። በነገራችን ከሰው ሀገር ሀገራችን ነው የሚበልጠው። በተለይ ደግሞ ገብተን ብንሰራ ሀገራችንን አንደኛ ለሀገራችንን እድገት እንሆናለን። ለምን ሀገራችን ለእኛ ሰርተን ኑሮ ውድ ነው ኑሮ ውድ ነው እንላለን እንጂ የሰው ሀገር ቁጭ ብለን ሰርተን ኑሮ እኛ ካላቀልን ማን ሰርቶ ኑሮ ያቀልልናል? እኛ ሰርተን ካልተቀየርን እኛ ሰርተን ደግሞ ኑሮ ቀለል ካላረግን የሰው ሀገር ቁጭ ብለን ኑሮ ውድ ነው ኑሮ ምንድነው ኑሮ እንደዚህ ነው ማለት አስፈላጊ አይደለም እላችኋለሁ ውዶቼ። ስለዚህ ብዙ ነገር ይዤ እመጣለሁ። ስለ ቢዝነስም ስለ ምንም ስለ ትምህርት ብዙ ነገር አለና ሀገራችንን ገብተን እንድንሰራ ሀገራችንን እንድናሳድግ ነው እንጂ የሰው ሀገር እንድናሳድግ አናረግም ከዚህ በኋላ ውዶቼ ማሮቼ። ስለዚህ ጥሩ ስራ እመጣለሁ እላችኋለሁ። ስለዚህ ለምን እውነት እኮ ነው የምላቸው። ለምን ወዶቼ አሁን ለምሳሌ የሰው ሀገር ቁጭ ብለን የሰው ሀገር አንዳንዶች ሱቅን የሚከፍቱ ምናምን የምንከፍተው የሰው ሀገር ውስጥ የሰው ሀገር እስከምናሳድግ እኛ ሀገራችን ካሳደገን እኛ ሀገራችን ገብተን ብዙ ነገር በቃ ያለን ይዘን ገብተን እዛ ሀገራችን ስራ ካልፈጠረን እና ኑሮ ውድነት እኮ መቼም እንትን አይልም ማለት ነው። መቼም አይቀንስም። እኛ ካልሰራን እንዴት ይቀንሳል? እና እንደዚህ እላችኋለሁ። እኛ የሰው ሀገር ቁጭ ብለን እንደዚህ ሳይሆን ሀገራችን ገብተን ስራ መፈጠር ለሀገራችንን ለወገናችንን ለመቼ ነው የሰው ሀገር ቁጭ ብለን የሰው ሀገር ማሳደግ ሳይሆን ሀገራችንን ገብተን እንደምንም ሆነን ስራ ፈጥረን መስራት ነው። ስለዚህ በጥሩ ትምህርት ጥሩ ቢዝነስ እመጣለሁ። አመሰግናችኋለሁ። እናንተ ካሳደጋችሁኝ እናንተ ሰፖርት ካረጋችሁልኝ ላይክ ካረጋችሁልኝ በጣም ነው የሚያመሰግናቸው። በጣም ነው የምወዳቸው ውዶቼ። ቴንኪው ሶ ማች እላችኋለሁ። ስለዚህ ቴንኪው ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።